ውሃብይና አይደለም። ውሃብይ ምንድን ነው? አታውቅም? ወላሂ አታውቅም። ምንድን ነው ውሃብይ? ብያለሁ እኛ አያውቅም። ከአሁን 3 ቀን እጾማለሁ ከተሳሳትኩ። ውሃብይ ምንድን ነው? ውሃብይ የሰላም አንዱ ፓርቲ ማስረጃ ነው። ክፈት ምነው ከፍተለ አሁን ለተናገርከው የእስልምናው አንድ ፓርቲ ነው ውሃብይ የሚለውን ማስረጃ ከቁርአን ከሐዲስ ክፈት። ያላ የለም በእናንተ ውሃብይ የሚባል የለም። ክፈት ማስረጃውን። ቆይ ያላ እንዴ ምን ማስረጃ አለው? እናንተ ናችሁ የምትነግሩን። እኛ ሳልሆን ቀዳዳ ዲያቆኖቻችሁ ናቸው እንደዛ የሚሏችሁ። አሁን ማስረጃ ያለው ነገር እንደሚነግሯቸው ብዙ ጊዜ ነግሬያችሁ ነበር አይደለ? ዲያቆኖቻቸው ይቀደዳሉ 24 ሰዓት ውሃብያ እንደዚህ ምናምን። ግን አንድ ማስረጃ እስኪያሳየን ብሎ የሚጠይቅ ተማሪ እንደሌለ ስለሚያውቁ ይቀደዳሉ። ላይቭ ከፍተው ስድብ ሳይሆን እውነታ ነው እየተናገርኩኝ ያለሁት። እኛ ስንናገር ስድብ አትበሉ። እኔ እውነታ እንደሆነ እያረጋገጥኩልህ ነው። አሁን ለተናገርከው ማስረጃ ክፈት ብለህ መክፈት የማትችለውን ነገር ነው ዝም ብሎ ጭንቅላታቸውን የሚሞላቸው። አይ እምልህ ግን ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም። ካፈጠርህ በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድን ነው የተናገርኩት? ድጋሚ ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አምጣው። እና ላወጣልህ ነው። ያው እኔ ከራሴ ብቻ አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም። እና ቆይ ላወጣልህ ነው። ያው አውጣው እስኪ እኮ ላወጣ ነው። መረጋጋት 1 ሰከንድ ብቻ። ያው አፈጠርኩ። አንዴ እሺ ሉቃስ 11:40 እሺ ያውና ኢየሱስ ክርስቶስ ምን አለ? እስኪ አንብባት ይችል ቁጥር 40 ምን ትላለች? እስኪ አንብበው። እናንተ ደንቆሮዎች የውጭውን የፈጠረ የውስጡን ደግሞ አልፈጠረምን አላቸው ኢየሱስ ክርስቶስ። እናንተ ደንቆሮዎች። ስለዚህ ይሳደብ ነበር ኢየሱስ ማለት ነው። ሌላም ልጨምርልህ፣ በጣም በርካታ ቦታ ላይ ነው። ምዕራፍ ቁጥሩን እስኪ ያው ሉቃስ ወንጌል ምዕራፍ 11 ቁጥር 40 ተረጓሚ ያለው እሱ አሁን ቀጥታ እንትና አይደለም ሲተረጎም እሱ እሺ ትርጓሚ ምንድን ናት? ደንቆሮ ግን ይል ነበር ኢየሱስ ሰዎችን በጣም ብዙ ቦታ ነው። እናንተ ደንቆሮ እያለ ነው የሚያናግራቸው። እሺ ትርጓሚው ምንድን ነው? ደንቆሮ ማለት ሰላም አለይኩም ወአለይኩም ሰላም ፈዘር መጣች፣ አባቴ መጣች። እሺ ይኸውልህ ትርጓሚው ምንድን ነው? ወመኑ ቄስም ዝም መጽሐፉን ዝም ወመኑ ኢየሱስ ደንቆሮ ብሎ እንደሚሳደብ አያውቅም ነበር እስከ ዛሬ። ገና ዛሬ ሰማ። እኛው ደንግጠናል። ወመኑ ላኢላሃ ኢለላህ። እኔ ዝም ብልህ በልልህ የሀገሬ ልጅ ወገን፣ እኔ ልደንግጥልህ ጌታ ሰው በጌታ ጸጋና መንፈስ አሳ ተናገር። ወመኑ የዋህ ልጅ መሰኛል። ወላሂ ቃያ ስላልከው